የኔ ሮማን ተሰማ አቋም ነው። ሰለሞን ተካልኝ በአማራ ጥላቻ የሰከረ ከአርቲስቶች ጋር ከነ ታማኝ ጋር ሰርጉን ዝቅ ከፍ ብለው የደገሱለት ያ ሁሉ አርቲስቶች በሌለው ሰዓት አብረው የቆሙለት ትዳሩ እንዲቆም አብረው የቆሙለት ዛሬ አማራ ብቻ አይደለም 86ቱም ብሔር የትግራይ ጦርነት ላይ ተሳትፏል። አማራ ብቻ ትግራይን የበደለው ነገር የለም። ሁሉም ኢትዮጵያዊ ነው። ነገር ግን በዚህ መልኩ ከነ ታማኝ ጋር የኖረ ታማኝ ለሰው ልጅ ምን ያህል ፍቅር እንዳለው ታማኝ ቤቱን ከፍቶ ያበላቸው ታማኝ በደስታው ጊዜ አብረውት የነበሩ ያ ሁሉ ፍቅር አይቶ ከነሱ አድጎ ትግራይ ተነካች ብሎ እርግጠኛ ነኝ የአማራ ልጅ ነው ብለዋል። አዶ ነው ዘሩን ያላቅም ትግሬ ሆኖ ከሆነ በጣም ፋይን፣ ግን ትግሬ አይደለም አማራ ነው የተወለደው ተብሏል። የአማራ ልጅ ነው። ትግሬ ሊያገባ ይችላል። እኔ አሁን ትግሬ አግብቻለሁ። ነገር ግን ትግሬ ስላገባው ትግሬ ቢነካ ፌር የሆኑ ነገር እፈርዳለሁ እንጂ ሙሉ ጎንደር እያለ እንትናን ለማናደድ ሙሉ ጎንደርን ምንድን ያላቸው አጋስስ ነው ምንድን ነው ብሎ ነው የሰደባቸው። ሙሉ አማራን ምንድነው አማራና ውሻ የሰው ልክ አያውቅም ብሎ በዜማ በግጥም አማራን ሲሳደብ ስለነበረ እንኳን ሞተ። ገና ተሳዳቢ የህዝብ ጥላቻ ከህዝብ ጋር ኖራችሁ። እኔ ትግራይ ተወልዶ ያደገ አማራን ቢጠላ ችግር የለም ስለማያውቀው ነው። ግን ታማኝ ከፍ ዝቅ አድርጎ ሰርጉን የደገሰለት በአማራ እጅ የበላ የጠጣ በዚህ መልኩ አማራን ጥላቻ እንደ ህዝብ ወጥቶ በወቅቱ ሊናደዱ ይችላሉ። አገራቸው ተነክቶባቸዋል። ብዙ ነገር ሊሉ ይችላሉ። ነገር ግን ስትናገር ነገ ከህዝብ ጋር ነው የምትኖረው። እኔ የአዲስ አበባ ልጅ ነኝ። ሙሉ ጉራጌ ላይ ሰው ቢነሳ ሙሉ ጉራጌን እንደ ብልጽግና ልሳደብ እችላለሁ። በወቅቱ ተናዶ ለኦሮሞ ጥላቻ እንኳን ቢኖረው ጠቅላይ ሚኒስትሩ ኦሮሞ ነው፣ ስለዚህ ኦሮሞ ነው እያለ ያለው አብይ አህመድን ያጠገቡት አማራ ነው። ምንድነው አሳምነውን ጽጌ ሳይቀር ሊትሪሊ እየነካው። አሳምነው ጽጌ ካያችሁት አብይ አህመድን ሙሴ ብሎት ነበር። ሙሴ ብለው ትልቅ ነገር ላይ ትልቅ ደረጃ አድርሰውት በነ ታማኝ እጅ ያደገ ታማኝ በጣም ጥሩ ሰው ነው። እውነት ነው የምላችሁ፣ እማልደራደርበት በጣም የምወደው እማከብረው እድሜና ጤና እድሜ ልኩን የልጅ ልጅ አይቶ ተደስቶ የሚወዳት አገሩ ታማኝ በዚህ ሰዓት አዲስ አበባ አታዩት። አዲስ አበባን እንደቀረበው እንደተቀበሉት ሆዳም ቢሆን አሁንም ገብቶ መኖር ይችላል። የከለከለ የለም። ዝምታን መርጦ በክብሩ የተቀመጠ ነው። ታማኝ የሰው ልክ ነው። ታማኝ እንደ ስሙ ታማኝ ነው። በነ ታማኝ እጅ ፍቅር ያየ በነ ታማኝ እጅ ሰርጉ ተደግሶለት ሚዜ ሆነውት በዚህ መልኩ ፍቅሩን የሰጡት ዛሬ ለዚች ለምታልፍ ዓለም ይሄ አለኝ ሳይል ይሄ ቀረኝ ሳይል በአመት በዓል ማግስት እንደሚሞት ታይቶት የሆነ ወንዝ ዳር ነው ምናምን ቁጭ ብሎ ይቺ ዓለም ታልፋለች ተዝናኑ እያለ መልዕክት ሲያስተላልፍ ነበር። እንኳን ደፋ አባቴ አምላክ፣ የኔ መልክ ይሄ ነው። እንኳን ደፋ። አማራን በዚህ መልኩ የጠላ ይቀጥላል ሞቱ። እግዚአብሔር ምስክሬ ነው። በጣም ምጠላው ሰው ቢኖር ይሄ ከብት ነው። እንኳን ሞተ ብዬ ሙሉ አፌ ይናገራል። እንኳን ሞተ። ህዝብን እንደ ህዝብ አርቲስት እንድታቁም ፈልጉ። አርቲስት ማለት የህዝብ ልጅ ነው። አርቲስት የህዝብ ልጅ ነው። ከህዝብ ጋር የኖረ ህዝብ የሚያውቀው ወጥቶ እንደዚህ ጥላቻ፣ በዛ ላይ ፌር የሆነ ጥላቻ ቢሆን አማራ ሄዶ አልተኮሰና አልገጠመው ትግራይን። አማራ ለብቻ ሄዶ ያደረገው ነገር የለም። ትግራይን ጥላቻ ቢኖረው ገብተው ሬፕ አደረጉ የተባሉት ኤርትራኖች ናቸው። አማራም በዚህ መልኩ ነጥሎ የሚያስጠላ አባዜ ምን አለው? ለዛውም አሁን አውቀውታል ማን እንደነካቸው ምን እንደሆነ። አማራ ምንም እንዳላረገ ጠንቅቀው ያውቃሉ። ማን ምን እንዳረጋቸው ይተዋወቃሉ። ስለዚህ የአማራን ጥላቻ በዚህ መልኩ እየሰበከ ሰው ሞተ ብዬ ላዝንለት አልችልም።
ሲፈልግ ነፍሱን አይማረው፣ የራሱ ጉዳይ ነው። አሎንጊ በሽትኔ አሁንም የህዝብ ጥላቻ ያለባችሁ አተኩራችሁ ህዝብ የምጠሉ ቀጥሎ ሎዛ በተኛሽበት ደርቀሽ ታድሪያለሽ። ጂጂክያ በተኛሽበት ደርቀሽ ታድሪያለሽ። አይቀርላችሁም። ህዝብን እንደ ህዝብ ያባላችሁ፣ ህዝብን እንደ ህዝብ የጠላችሁ መሞታችሁ አይቀርም። ስትሞቱ እንደዚህ ህዝብ የታባታችሁ እንኳን ሞታችሁ ነው የምትባሉት። ማንኛውም የትግራይም ጥላቻ ያለባችሁ ሰዎች ካላችሁ እንደዚሁ እኔ ለሀቅ ነው የምመሰክረው። ዋሽቼ ኖሬ አላቅም። የሚሰማኝን ነው የምነግራችሁ። ህዝብን እንደ ህዝብ ጠልቶ ዲፕሊ ጥላቻ ከህዝብ ጋር ያ እንደዛ የሚጠላው አማራ ሰርጉን የደገሰለት ነው። እንደዛ ወያኔ መቃወም ትግሬን መጥላት አይደለም። ትግሬን መጥላት አይደለም። ኔቨር። ኢዮዳብ ረዳ የአማራ ጠላት፣ የኦሮሞ ጠላት፣ የኦርቶዶክስ ጠላት። ኢዮዳብ ኔክስት ደርቀ ቤተሰቦች መሀል ደርቀ ሚስት ታገኛለች። ህዝብን እንደ ህዝብ ሃይማኖትን ከሃይማኖት የምታባሉ እንደዚህ ነው። ህዝብ ስትሞቱ እሳይ ሞተ የሚላችሁ በዚህ መልኩ ወርዳችሁ ስትገኙ ነው። እንደዚህ ጨክኖ ሰው መጥላት፣ እንደዚህ ቸክሎ ሰው መጥላት ነገ እንኳን ሞተ የሚያስብል ታገኛላችሁ። እኔ ደግ አረገ እንኳን ሞተ ነው ያልኩት። ልጆች አሉት፣ ሚስት ትኖረዋለች። ግን አይዶን ኬር እንኳን ሞተ የት አባቱን ስና በአመት ባል ምድር ሰው በሚደሰትበት ሰዓት እንኳን ሞተ ፋንዲ እሳይ ከሚሉት ውስጥ አንዱ ነኝ። ኢዮዳብ ረዳ ነገ ድርቅ ብሎ ቢሞት ጆከር የህዝብ ጥላቻ የለበትም። የህዝብ ጥላቻ የለበትም። እኔ ካለበት እንዲህ ነው ብዬ ነግራችኋለሁ። አማራን ስለምወድ አይደለም። ዳልቻ የህዝብ ጥላቻ የለበትም። ዳልቻ በደንብ ቁጭ ብዬ ነግራችኋለሁ። ዳልቻ የህዝብ ጥላቻ የለበትም። ዳልቻ አትንኩኝ የሚል ሰው ነው። ዳልቻ ነው የምጠሉት አላችሁ። እኔ ዳልቻን አልጠላውም። ዳልቻ ማስመሰል አይችልም። ዘሩን ስትነኩበት አጭመድምዶ ይጥልሃል። ዳሲት ዳልቻ አትንኩኝ ነው የሚለው። ዘሬን አትንኩ፣ ስትነኩኝ ሰድባለሁ ነው እንጂ ዳልቻ እኮ ከማንም ከነሱ ዮኒ ማኛ ጋር ከነማን ጋር ጥላቻ ያለበት ይኸውላችሁ፣ ይሄ የብሔር ጥላቻ ያለበት ሰው አይጠጋችሁም። እንኳን አብሯችሁ ሊበላ ምናምን። ዳልቻ የብሔር ጥላቻ የለበት። እግዚአብሔር ምስክሬ ነው። የዋህ ነው ዳልቻ። በጣም የዋህ ምስኪን ሰው ነው። ጥላቻ የለበትም። የህዝብ ጥላቻ ያለባቸው በተነነ በፈነነ ሰው ለማናደድ ካፋቸው ከአንደበታቸው የሚወጣው እስቲ እኔ የፈለገስ ብናደድ እንደ ህዝብ ግደሉ ፍረጡ ምናምን ብያቃለሁ አልልም። ህዝብ እንደ ህዝብ ግደሉ፣ ህዝብን እንደ ህዝብ እንዲያድርጉ የሚል ሰው በሽተኛ ነው፣ በሽተኛ ነው። ስለዚህ ባለጌዎች፣ እንደዚህ ነውረኛ ሰውን እንደዚህ ዲፕል የሚጠሉ ሰዎች በሪዝም ቢሆን አዶን ማይንድ በሪዝን ሰው መጥላት። ሎዛ ሞተች ቢባል ደግ አደረገ እግዚአብሔር። እንኳን ደፋሽ ነው የምልሽ። ጥላቻ፣ ከፍተኛ የአማራ ጥላቻ አለብሽ፣ ጥላቻ አለብሽ። ሞጣ ምስኪን ነው፣ ሞጣ ምስኪን ነው።